ከበደና አለማየሁ የሚባሉ ሰዎች ነበሩ። በጋርደው ቀብተዋል። ግን ሲያወሩ ይሄ በግባክ የሚሰራ አይመስለኝም እያለ አንዱ ቢጠራጠር አለ። ግን ውስጥ ካለ መልአኩ ገብቶ አይገለውም፣ ያድነዋል። ዋናው የሱ መጠራጠር አለማመን ሳይሆን በጉ ነው አለ። እና ገረመኝ። አንደኛ እሱ ያለውን ከንቤ አውቀዋለሁ እና ዋሽቶበታል። ከንቤ አልተጠራጠረም። ለመሰላችሁ ቢጠራጠር ኖሮ በጋ ያርድም፣ ቢጠራጠር ኖሮ ደም አይቀባም። በጋረደ 14 ቀን ሙሉ በጉን ቤት አስቀምጠው ስሎ ቢጠራጠር ኖሮ 8ኛው ቀን ላይ አርዶ ይበላው ነበር ቀቅሎ። ወይ ደግሞ በ14ኛው ቀን ይሄ ነገር አይሰራም ብሎ ምን ያደርገው ነበር? አያርደውም ነበር። ጠብቆ አርዶ የቀባን ሰውዬ ቢጠራጠር ትለኛለህ? ትናንትና ኃጢአት ብትሰራ ምንም አትሆንም ያልከን፣ አሁን ደግሞ ኢየሱስ ያድናል አያድንም ብለህ ብትጠራጠርም እያልክ ሰይጣን ምን ሊያወራን የፈለገው? ከርኩሰት ጀመረን፣ አሁን ወደ እምነታችን አደገ። እኛ ነፍሳቸውን ለማዳን ከሚያምኑት እንጂ ወደ ኋላ ከሚያፈገፍጉት አይደለንም። አይደለሁም በሉ እንዳትሳሳቱ። አሁን የተፈለገው ከገባህ አትሞትም ነው። አዎ እንስማማለን። ከወጣ ድብን ትላለህ እዝጊሩ ብሏል። የሚያዋጣው ደም ከቀባ በኋላ ምን አትበል፣ አትውጣ። የአብርሃም ልጅ መሆንህ አያድንህም፣ ይገላል። ማንም በዛ ሌሊት እንዳይወጣ አለ። በደሙ ወደ እግዚአብሔር ክብር ገብተናል፣ አንወጣም።